الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا وأشهد أن محمدا عبده ورسوله أرسله الله تعالى بالحق والهدى صلى الله عليه وعلى آله وأصحابه مصابيح الدجى وسلم تسليما كثيرا. أما بعد أوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى وراقبوه في السر والنجوى وتزودوا للآخرة واعلموا فإن خير الزاد التقوى. يا الله ባሮቼ ጌታችሁ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል የሚገባውን ፍራቻ ፍሩት። ለአኺራም ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ ሁሉም ቦታ ሁሉም ነገር ላይ አላህን ተባረከ ወተዓላ መፍራት ነው። አላህ ተባረከ ወተዓላ የከለከለውን ከባድ ወንጀል የተከለከለን ሰው በሙሉ ወንጀሉን እንደሚመረው ጀነት እንደሚያስገባው ቃል ገብቷል። إن تجتنبوا كبائر ما تنهون عنه نكفر عنكم سيئاتكم وندخلكم مدخلا كريما بلا የመከለከላችሁ ከባድ ወንጀሎችን ከተከለከላችሁ ጥቃቅን ወንጀሎቻችሁን እሰርዝላችኋለሁ፣ የተከበረ መግቢያም ጀነት አስገባችኋለሁ ብላ ደጋግ የአላህ ባሮች፣ ወልዮች፣ ሙቀረቦች፣ ሙተቆች አላህ የከለከላቸውን ይከለከላሉ። ያጠፉ እንደሆነም ፈጥነው ይመለሳሉ። የአላህን ቁጣ የአላህን ቅጣት ስለሚፈሩ ባለፉት ሁለት ኹጥባዎች አላህ ተባረከ ወተዓላ በቁርአን ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ የከለከሏቸው ከባኢረ ዙኑብ ከባድ አጥፊ ወንጀሎች የሚባሉ የተለያዩ ነገሮችን አይተናል። ዛሬም በአላህ ፈቃድ ሸሪዓ ላይ አጥፊ መሆናቸው የተነገረን ዱንያን አኺራን የሚያበላሹ ሁለት ከባድ ወንጀሎችን ባጭሩ የምናይ ይሆናል። ከሁለቱ አንዱ ሪባ ወይም ወለድ መብላት ነው። ነቢያችን ዓለይሂ ሰላቱ ወሰላም ኢጅተኒቡ አሰብዐ አልሙቢቃት ሰባት አጥፊ ወንጀሎችን ራቁ፣ ተጠንቀቁ፣ ሽሿቸው፣ እነሱ በአንድ ጎን እናንተ በሌላ ጎን ሁኑ፣ አትቅርቧቸው ብለው ከባድ